ሰላም እንዴት ናችሁ ቤተሰቦቼ? ዛሬ ደግሞ ይዤላችሁ የመጣሁት እነዚህን ቃላቶች በደንብ እናነባለን። ፊደል የቻላችሁ ልጆች ነገር ግን አገጣጥማችሁ ማንበብ የማትችሉ ልጆች ዛሬ እነዚህን ቃላቶች ከኔ ጋር እንማራለን። ኦንላይን መማር የምትፈልጉ ልጆች ደግሞ ከኔ ጋር ይሄን በዚህ ስልክ ቁጥር መማር ትችላላችሁ። እየደወላችሁ ዋትስአፕ፣ ቴሌግራም፣ ኢሞ ላይ እየደወላችሁ መማር ትችላላችሁ። እንግዲህ ቴንኪው ልላችሁ እችላለሁ እኔም ብላችሁ ለመጣችሁ። ምክንያቱም አንዳንድ ጊዜ ቴንኪው ያስፈልጋል። ምክንያቱም እኔን ተማምናችሁ ያስተምረናል ብላችሁ የመጣችሁ ልጆች በጣም አመሰግናችኋለሁ። አሁንም እኔ ጋር የምትማሩ ልጆች፣ ወደፊትም የምትመጡ ልጆች ያው እንግዲህ በፍቅር እዚህ አደርሳችኋለሁ ማለት ነው። እዚህ ይሄን ማስፋችሁ መጀመሪያው ፊደል አስነብቤ ነው ይሄን ማስነብባችሁ። አሁን ያላችሁ ልጆች ግን ፊደል ጨርሳችሁ ማንበብ መጻፍ አያይዛችሁ ማንበብ ለሚያቅታችሁ ተማሪዎች በተወሰነ ሁኔታ እነዚህ እናነባለን አብረን እየጻፋችሁ። የኔ ጋር የምትማሩ ልጆች ጽፋችሁ ትልኩልኛላችሁ። ማታ ደግሞ እናነባዋለን ከኔ ጋር። ማታ ማስነብባችሁ እንደዚህ ነው። ሌሎች ጋር ደግሞ የምትማሩ ልጆች አዲስ ተማሪዎች ገና ይሄን ቪዲዮ አዲስ የምታዩ ልጆች እርግጠኛ ነኝ ጀምሩ። ዛሬ ጀምራችሁ የዛሬ ሁለት ወር እርግጠኛ ነኝ ካልቻላችሁ እኔ ሙቀሱ። ምክንያቱም ጀምሩት፣ ወደኋላ አትበሉ። ዛሬ ጀምራለሁ ቲቸርዬ፣ ነገ ልጀምር እችላለሁ፣ እፈራለሁ እኮ በቃ ወይኔ እኔ እኮ ምንም አላውቅም ቲቸርዬ፣ በቃ አሁን የምትለውን አሁን እዚህ ጋር የምታስተምረውን ገና ፊደል ላይ ነኝ ምናምን ልትሉ ትችላላችሁ። ፊደል ላይ ላላችሁ ፊደል ነው የማስተምራችሁ። ይሄን ክረምትን እስኪ ቻሌንጅ ልስጣችሁ ለራሳችሁ። እስኪ ይችን ከሰኔ ጀምሮ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም 4 ወሯን እስኪ ተጠቀሙባት። በተለይ መዳም ቤት ያላችሁ ልጆች፣ ኢንተርኔት ያላችሁ ልጆች ዝም ብላችሁ ሰው ላይቭ ላይ ገብታችሁ እንደው ለእንተኔ ይቅር በለኝ አፋችሁን ብላችሁ ከምትከታተሉ ትምህርታችሁን ተማሩ። ነገ የእናንተ ጓደኛ የእናንተ ፍቅረኛ የሚያከብራችሁ ስችሉ ስታነቡ ስትጽፉ ነው። አለበለዚያ እንዲህ አትችልም እኮ አታነብም እኮ ይሸውድም ይንቃል። ሰው ተማሩ ፕሊዝ። ባንክ ቤት ስትገቡ ተለያየ ስትገቡ ያስፈልጋችኋል። ቀጥታ ላስተምራችሁ። የመጀመሪያው ይሄ ሰ ነው። ሰናይ ወደ ታይ ነው ማስነብባችሁ። ኃይል በአንድ ላይ ኃይል። አሁን አንዳንድ ተማሪዎች ፊደሉን ጠርታችሁት በአንድ ላይ ማለት ይቀጣችኋል። እሱ ዴይ ቱ ዴይ ስትለማመዱ በደንብ ይገባችኋል። ኃይል። ይሄ ደግሞ ፍቅር እችን እንኳን ትችላላችሁ። ምስጋና። እምቅ። ውሳኔ። ጮራ። ይሄኛው ጨረስን። ውስን ነች ይችኛዋ የነቤ ስድስተኛ ውስን። ውጥን። ይቺ ደግሞ ንጋት። ተስፋ። ልማት። ስልጣኔ። ለውጥ። ፈልግ ይሆናል። ይሄኛው ደግሞ ጽናት። ዝናብ። ደስታ። ፈጠራ። ጥረት። እድገት። ህልውና። ስኬት። በህይወታችሁ ውስጥ ስኬታማ ለመሆን ደግሞ መጸለይ፣ መማር፣ ማወቅ በቃ ያለን ሁሉን ነገር መገንዘብ። እኔ የምመክራችሁ በተለይ ውጭ ሀገር ያላችሁ ልጆች ውሃ ልጠጣ ይቅርታ። ውጭ ሀገር ያላችሁ ልጆች ይቅርታ ውሃ እንግዲህ እየጠጣሁ ማስተምራችሁ፣ አለበለዚያ አይቻልም ማለት እንግዲህ
እወዳችኋለሁ። ውጭ ሀገር የምትኖሩ ልጆች ፕሊዝ ይሄን ጊዜ ተጠቀሙበት፣ ይሄን ጊዜ ተጠቀሙበት። እኔ የምነግራችሁ ምክንያቱም ብዙ በደል ደርሶባችኋል። ማውራት የማትችሉት ባለማንበባችሁ ባለመጻፋችሁ ብዙ ህመም አለባችሁ። ያወራችሁ ልጆች አንድ ቀን ቪዲዮ ሰራላችኋለሁ ወይ ስላወራችሁኝ ነገር ለሁሉም እንዲማርበት ማለት ነውና እዚህ ጋር ምን ጋር የሚማሩ ልጆች እዚህ አቀርብላችኋለሁ በቪዲዮ እና ገራሚ አይዲያ ይሰጧችኋል። እኔ ጋር የተማሩ ልጆች አሁን በቃ ጎበዝ ይሆኑ ማለት ነው። እሺ ስኬት ጥበብ ጸጋ እውቀት ሚስጥር ባህል ምሰሶ ብርሃን ማዕረግ በረከት ምርምር ቅርስ ትውልድ አውድ ተሰጥኦ ውበት ሙገሳ ረቂቅ ታሪክ ዘላቂነት ገጽታ ጨረስን። እንደዚህ እናንተ አንብቤ ምን ላድርግልህ የምትሉ ልጆች አላችሁ። ግን አንብባችሁ ጽፋችሁ ምናምን ለካ ቲቸር እንደዚህ ነበር የምትሉ ልጆች አላችሁ። በጣም ብዙ እነ ኪያ ምናምን እነ መዲና ምናምን ልጆች አላችሁ አይደል? መጀመሪያ ሲመጡ ምን እንዳሉ ንገራችሁ። ቲቸር እኔ የምችል አይመስለኝም፣ እንደው ከቻልኩ እኔ እንደው ምን እንደማደርግልህ ልክ ከትንሽ ጊዜ በኋላ ይችላሉ። የማይቻል ነገር የለም። ሰው በእናቱ ወዳልተማረ ገባችሁ አይደለም? ይሄን ተናገራችሁ ቋንቋ መናገር ነው የሚከብድ። እኔ አሁን አረብኛ ተናገር ብትሉ ይከብደኛል፣ ብዙ ጊዜ ነው የሚፈጅብኝና ኑና ተማሩ። እወዳችኋለሁ። ይሄን ነው የምላችሁ። እርግጠኛ ነኝ ታተርፉበታላችሁ። በደንብ ተከታተሉና ጽፋችሁ ላኩልኝ። እኔ ጋር የምትማሩ ልጆች ጽፋችሁ ላኩልኝ። እሺ፣ እወዳችኋለሁ። ደህና ሁኑልኝ። አከብራችኋለሁ። ይመቻችሁ።